የኢንተርኔት ፍጥነት ዘግይቶ አሰልችቷችኋል? ዛሬ የስልክዎ ፍጥነት በሶስት እጥፍ የሚያፈጥኑበት አራት ቀላል መንገዶችን አሳያችኋለሁ። ቪዲዮ ላይክ እና ቻናላችን ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሄዳለን። እንደምታዩት መጀመሪያ ደረጃ ላይ የማሳያችሁ ሴቲንግ ውስጥ ገብታችሁ ኮኔክሽን ማስተካከል ነው። ኮኔክሽን የግድ ማስተካከል ይኖርባችኋል። እዚህ ጋር ኮኔክሽን ከመጣችሁ በኋላ ሞባይል ኔትወርክ የሚል አለ። ሞባይል ኔትወርክ ላይ መታችሁ እንደምታዩት እዚህ ጋር ፎርጂ ወይንም ፋይቭ ጂ ማድረግ ይኖርባችኋል። እዚህ ጋር እንደምትመለከቱት እዚህ ጋር ይሄንን እንደምታዩት እዚህ ጋር መታችሁ ኔትወርክ ሞድ ሲም1 ሲም2 ሁለቱንም ሁለት ካላችሁ ማስተካከል ትችላላችሁ። በዚህ ጋር በፍጹም ስሪጂ እና ቱጂ አድርጋችሁ እንዳትጠቀሙ። ይሄንን ፋይቭ ጂ ወይንም ፎርጂ ኤልቲኢ ማለት እንደምታዩት እዚህ እኔ ስልክ ላይ እንግዲህ ኤልቲኢ ማለት ፎርጂ ነው። በዚህ መንገድ ማስተካከል ይጠበቅባቸዋል። ሌላ ምንድነው? ቪፒኤን መጠቀም። ቪፒኤን መጠቀም ዳታችሁ ፈጣን ያደርገዋል። እዚህ ጋር እንደምታዩት ቪፒኤን ማብራት ይኖርባቸዋል። እዚህ ጋር ለምሳሌ እኔ ቪፒኤን አለኝ። ቪፒኤን መጠቀም ትችላላችሁ። ከዛ ይሄንን ኮኔክት የአሜሪካ ቪፒኤን በተጠቀሙ አሪፍ ነው። ከዛ በዚህ መንገድ ስልካችሁ ፈጣን ይሆናል። ሌላ ማሳያችሁ ምንድነው? ኤር ሞድ ኤርፕሌን ሞድ ኦፍ ማድረግ። እንደምታዩት እዚህ ጋር ስልካችሁን ለአምስት ደቂቃ ያህል ኤርፎን ሞድ ማጥፋት ይኖርባችኋል። እንደዚህ አድርጋችሁ ለአምስት ደቂቃ ስልካችሁን ፍላይት ሞድ ማለት ነው። ከዛ ፍላይት ሞድ ለአምስት ደቂቃ ያህል እንደዚህ አድርጋችሁ በዚህ መንገድ ማስተካከል ትችላላችሁ። ከዛ ለአምስት ደቂቃ ይሄንን እንደዚህ ታቆያችሁ በኋላ እኔ ለእናንተ ለማሳየት ስለሆነ ከዛ ስልካችሁን የሚያፈጥነው አንደኛው መንገድ ይሄ ነው። ሌላ ምንድነው? የስልኮችን ባክግራውንድ ፐርሚሽን መዝጋት ላሳያችሁ እያንዳንዱን። ከዛ እዚህ ጋር ትመጡና አፕ ፐርሚሽን ብላችሁ ሰርች ታደርጋላችሁ። እንደምታዩት እዚህ ጋር መጥቷል። አፕ ፐርሚሽን የሚለውን ትነካላችሁ። አፕ ፐርሚሽን የሚለውን ተነካችሁ በኋላ እዚህ ጋር እያንዳንዱን አፕሊኬሽኖች እንዘጋለን። እንዴት እንደምዘጉ አሳያችኋለሁ። ከኋላ ለምን ስልካችን እንዳይፈጥን ያደርጋሉ። ኢንተርኔት እንዳይፈጥን የሚያደርግ ዋናው ይሄ ነው። ለምሳሌ ጉግል አለ። ጉግል ተነኩና እዚህ ጋር ድኖት አለው ትሉታላችሁ። ከዛ እንደምታዩት እዚህ ጋር ማፕ አለ። ማፕ ከዛ ድኖት አለው ኤዌ ትሉታላችሁ። ከዛ ሌላ እንደምታዩት እዚህ ጋር አንድሮይድ ስዊች ሚል አለ። ክሮም አለ። ፌስቡክ ለምሳሌ እዚህ ጋር ትነኩና እዚህ ጋር ድኖት አለው ትሉታላችሁ። ሌላ እንደምታዩት እዚህ ጋር ፖን የሚል አለ። ብቻ እናንተ የተለያዩ ለምሳሌ ኤግዜንደር ከዛ ድኖት አለው ትሉታላችሁ። በዚህ መንገድ እያስተካከልን እንሄዳለን ማለት ነው። ከዛ እዚህ ጋር እንደምታዩት ይሄ ላዛን የምጠቀምበት ነው። ይሄንንም ድኖት አለው። ፐርሚሽን ከኋላ ባክግራውንድ ሁሉንም አፕሊኬሽኖች ቲክቶክ፣ ፌስቡክ የምትጠቀሙትን የተለያዩ እንትኖችን መዝጋት ይኖርባቸዋል። እዚህ ጋር ለምሳሌ ድኖት አለው። ፐርሚሽን ሎኬሽን ፐርሚሽን መዝጋት ይኖርባቸዋል። ሌላ እንደምታዩት ቲክቶክ አለ። እዚህ ጋር
ቲክቶክን እንደዚህ ትዘጋላችሁ በዚህ መንገድ። ሌላ ማሳያችሁ ምንድነው? ቀጥታ ለምሳሌ ማይ ፋይል ትገባላችሁ። ማይ ፋይል ትገቡና ማይ ፋይል ከገባን በኋላ ለምሳሌ ሙቫ የሚል አለ። እዚህ ጋር እንደምታዩት ሙቫ የሚለው ገብታችሁ ብዙ ሙቫ የሚለው በማይ ፋይል ገብታችሁ የተለያዩ ስልካችሁ በራሱ ተምኔል እየሰራ ምስል እየሰራ የሚያጠራቅመው ነው። ይሄንን ሪሙቭ ዲሌት ታደርጉታላችሁ። እኔ ዲሌት ስላረኩ ነው። በየሳምንቱ ዲሌት ማድረግ ይጠበቅባችኋል። ሌላ የምታስተካክሉት ምንድነው? ስልካችሁ ላይ ያሉ አፖችን ደግሞ ማጽዳት። ለምሳሌ እንዴት እንደምታጸዱ ላሳያችሁ። ለምሳሌ ይሄ ኢንስታግራም አፕ ተነኩታላችሁ። ከዛ እሱን ከነካችሁ በኋላ እዚህ ጋር ጫን ብላችሁ ከያዛችሁ በኋላ እዚህ ጋር አይ ምልክት አለች ትንሿ እንደምታዋት እሷን ተነካላችሁ። ከዛ እዚህ ጋር ስቶሬጅ የሚል አለ። ስቶሬጅ የሚለውን ከነካችሁ በኋላ እንደምታዩት እዚህ ጋር ከላይ 311 ሜጋባይት ይላል። እዚህ ጋር 840 ሜጋባይት እጥፍ ሆኗል ማለት ነው። ከዛ እዚህ ጋር ትመጡና ክሌር ካሽ ታጸዳላችሁ ማለት ነው። ከዛ ስልካችሁ ፍጥነት ይጨምራል ማለት ነው። ሌላ እንደምታዩት የተለያዩ ብዙ አፕሊኬሽኖችን እያጸዳን እንሄዳለን። ከዛ እዚህ ጋር ትመጡና እዚህ ጋር ጋላክሲ ስቶር ለምሳሌ የሚል አለ። ከዛ እሱን ትመጡና ለምሳሌ ስቶሬጅ የሚለውን ነኩት። ስቶሬጅ የሚለውን ከነካችሁ በኋላ 69.71 ሜጋባይት ነው። ከዛ እዚህ ጋር 145 ይላል። ከዛ ክለር ካሽ የሚለውን ንኩት። በዚህ መንገድ ታስተካክሉታላችሁ። ሌላ ለምሳሌ ይህን አፕ ንኩት ጫነ ብዬ ለምሳሌ ከዛ ስቶሬጅ የሚለውን ትነኩታላችሁ። ከዛ እዚህ ጋር ተመጡና ክለር ካሽ በሳምንት ቢያንስ አንድ ጊዜ ስልካችሁን እንዲፈጥን ማጽዳት ይጠበቅባቸዋል። ሌላ እዚህ ጋር ቪፒኤን የሚለውን ነካለው። ይሄንን ለምሳሌ እንደምታዩት 400.2 ነው 660። ከዛ እዚህ ጋር ክሊር ካሽ ከዛ እንደምታዩት እንደዚህ አድርጋችሁ እያንዳንዱ አፕሊኬሽን በየሳምንቱ አንድ ጊዜ ታጸዳላችሁ። ፌስቡክ፣ ዩቲዩብ ፓስዋርዱን የማታውቁት ከሆነ እንዳታደርጉት። ለምን ፓስዋርድ የማታውቁት ከሆነ ቶሎ የማታውቁት ከሆነ ቶሎ ማጥፋትና ሲጀመር ማጥፋት አይጠበቅባችሁም። ለምን ፓስዋርዱን ታወቃችሁ ችግር የለውም በዛው መልሳችሁ ስለምገቡ። ሌላ የመጨረሻ ማድረግ የሚኖርባችሁ ምንድነው? ስልካችሁ ላይ ስልካችሁን ሪሰንት ማድረግ ሪስታርት ማለት ነው። ሪስታርት ታደርጉታላችሁ። ሪስታርት በማድረግ የስልካችሁን የኢንተርኔት ፍጥነት መጨመር ይቻላል። በዚህ መንገድ ሌላ ምንድነው? ዲኤንኤስ ሴቲንግ ውስጥ ገብታችሁ ኮኔክሽን ማስተካከል። ለምሳሌ ሴቲንግ ትገባላችሁ። ከዛ ኮኔክሽን ገብታችሁ እዚህ ጋር ኮኔክሽን የሚል አለ። ከዛ ሞባይል ኔትወርክ የሚለው ትገባላችሁ። ሞባይል ኔትወርክ ከገባችሁ በኋላ ለምሳሌ እዚህ ጋር አክሰስ ፖይንት ለምሳሌ ሳፋሪኮም እንትኑን ቀጥታ አድሬሱን እዚህ ጋር አስተካክላችሁ ታስገባላችሁ። የሳፋሪኮም አድሬስ ኢንተርኔት ዌብሳይቱን በትክክል ታስገቡለታላችሁ። ለምሳሌ ሴም1 ሴም2 ይላል። እንደዚህ አድርጋችሁ ኢቲሲ ይላል ኢትዮ ቴሌኮም። እንደዚህ አድርጋችሁ የኢንተርኔቱን ፍጥነት መጨመር ትችላላችሁ። መጨረሻ ላይ ግን ስልካችሁ እንደምታዩት ኤር ፍላይት ሞድ ለ5 ደቂቃ የግድ ማሰር ይኖርባችኋል ማለት ነው። በዚህ መንገድ የስልካችሁን ኢንተርኔት ፍጥነት ማስተካከል ትችላላችሁ። ከዛ መጨረሻ ላይ ደግሞ
ማስተካከል የሚጠበቅባችሁ ሪስታርት ማድረግ የመጨረሻው መንገድ ነው። ቪዲዮ ይሄን ይመስላል። ቪዲዮ ከተጠቀማችሁ ላይክ እና ቻናሉን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።